ሁላችንም መጽሐፍ ቅዱስ አውጥተን ከዮሐንስ ራእይ ምዕራፍ 19 ከቁጥር 6 ጀምሮ ያለውን ክፍል በጋራ እናነባለን። ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ሥራ ነውና። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ ለእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ስር ተደፋው። እርሱ እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ክርስቶስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። እንጸልይ። ጌታችን ሆይ ክብር ምስጋና ለስምህ ይሁን። ስለ ዛሬው ሙሽሮች፣ ስለ ታዳሚዎች፣ ስለ ቤተሰቦች፣ ስለ ሚዜዎቻቸውም ሁሉ ክብር ለስምህ ይሁን። ይህንን ክቡር ስርዓትን ለማስፈጸም ስለተዘጋጀች ቤተ ክርስቲያን የቤተ ክርስቲያንን አንድነትና ሰላምን በመጠበቅ በፍጹም ንጽህና ቅድስና በእግዚአብሔር ፊት የእግዚአብሔርን ቃል በመማር ሕጉን በመጠበቅ በትክክለኛ ሁኔታ ስለመጡ ሙሽሮች ክብር ለስምህ ይሁን። እግዚአብሔር ሆይ አሁን ባለን በጥቂት ጊዜ ቃልን አስተምረን፣ በጌታችን በኢየሱስ ክርስቶስ ስም። ዮሐንስ ራእይ መጽሐፉ ራሱን በሶስት ይከፍለዋል። ምዕራፍ 1 ቁጥር 19 እንደዚህ ይላል፣ እንግዲህ ያየኸውን አሁን ያለውን ወደፊት ሊሆን ያለውን ጻፍ አለኝ። ያየኸውን የሚለው የጌታን የኢየሱስ ክርስቶስን ማንነት ዮሐንስ አይቶ ነበር። ምዕራፍ 2 እና 3 አሁን ያለውን የሚለው የሰባቱ የኢስያ ቤተ ክርስቲያናት ስለተጠቀሱ ቤተ ክርስቲያናት በስፋት ይናገራል። ወደፊት ሊሆን ያለው የሚለው ሐሳብ ከምዕራፍ 4 እስከ 22 ያለውን ክፍል ይዳስሳል። አሁን ባየነው ክፍል በተለይ ምዕራፍ 17፣ 18፣ 19 ሶስቱ ምዕራፎች ስለ ታላቂቱ ባቢሎን አወዳደቅ፣ በሰማይ ያሉ እልፍ አእላፋት መላእክቶችና አራቱ እንስሶች ቅዱሳን ጉባኤዎች በሙሉ ጌታቸውን ሲያመሰግኑ ሃሌሉያ በማለት ታላቅ ምስጋናን፣ አክብሮትን፣ ውዳሴን ለጌታቸው ሲያቀርቡ እናያለን። አሁን ካነበብኩላችሁ ክፍል ምንድን ነው የሚለው? በታላቅ ደስታ ውስጥ የበጉ ሰርግ መድረሱን፣ የበጉ ሰርግ ስለደረሰ ይላል። በጣም የሚገርም ነገር፣ የበጉ ሰርግ ስለደረሰ የእርሱ ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም እንስጠው። የሚያንጸባርቅና ንጹሕ የተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን የጽድቅ ሥራ ነው። መልአኩም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለ። ለዛሬ ሙሽሮች የማስተላልፈው እውነት እና ለታዳሚዎች በሙሉ በዚህ ክፍል በግ የተባለው ጌታችን ኢየሱስ ክርስቶስ ነው። ሙሽራይቱ የተባለችው ቤተ ክርስቲያን ናት። ስለዚህ ከነዚህ ከሶስቱ ቁጥሮች የሚሰጣችሁ ዋና ሐሳብ ሙሽሮች ከሙሽሮች ይማሩ። የዛሬው ሙሽራ ልመጣ ካለው ሙሽራ ይማር። የዛሬቱ ሙሽራ እየተዘጋጀች ካለች ሙሽሪት ትማር። ሙሽሮች ከሙሽራው ምን መማር አለባቸው? ሙሽሪት አንደኛ ራሷን ማዘጋጀት ይጠበቅባታል። ልብስ ብቻ ሳይሆን ልቧንም ጭምር። ሙሽሪት ንጽህናና ታማኝነትን መጠበቅ አለባት። ንጽህና ከልብ ይጀምራል። ታማኝነት የትዳር መሰረት ነው።
ሙሽሪት በጽድቅ ሕይወት መጓዝ ይጠበቅባታል። ቁጥር 78 ይሄን ያብራራል። ሙሽሪት በትዕግስት መጠበቅ አለባት። ሙሽሪት ለእግዚአብሔር ክብር መኖርን በዚህ ምድር መለማመድ ይጠበቅባታል። የዛሬዋ ሙሽሪት ራሷን ካዘጋጀችው ድንግል ከሆነችው ንጽሕት ከሆነችው ቤተ ክርስቲያን 5 ነገሮችን ትማር። የመጀመሪያው ሙሽሪት ራሷን ዘውትር ማዘጋጀት አለባት። ምንድን ነው የሚለው? ሙሽሪት የእርሱ ሙሽራ ራሷን ስላዘጋጀች፣ ሙሽሪት እስከ ዕለተ ሞቷ ድረስ ለባሏ ዘውትር ራሷን እያዘጋጀች ሙሽራዋ የሆነ ጌታ እስኪመጣ ድረስ ልትዘጋጅ ይገባታል። ሁለተኛ ሙሽሪት ንጽህናንና ታማኝነትን በትክክል ይዛ መቀጠል አለባት። በጋብቻ ውስጥ ንጽህና ከልብ ይጀምራል። የህይወት ንጽህና፣ የንግግር ንጽህና፣ የተግባር ንጽህና በእግዚአብሔርና በሰው ፊት ዘውትር በንጽህና መጓዝ ይጠበቅባታል። ሙሽሪት በጽድቋ ህይወት መጓዝ አለባት። ምክንያቱም የሚያንጸባርቅ ንጹህ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን የጽድቅ ስራ ነው። ሙሽሪት በትዕግስት ልትጠብቅ ይገባታል። ሙሽራዋ አንድ ቀን ስለሚመጣ የበጉ ሰርግ ጥሪ የደረሳችሁ ቅዱሳን በሙሉ የዛሬቱ ቤተ ክርስቲያን በማንኛውም በሕይወትኛውም ስፍራ የምትገኝ ሕይወቷን በከባድ ንጽህናና ጽድቅ በእግዚአብሔርና በሰው ፊት በቅድስና ሕይወት እየኖረች ሙሽራዋን ልትጠብቅ ይገባታል። ሙሽሪት ከሙሽራው የምትማረው ሙሽሪት ለእግዚአብሔር ክብር መኖር አለባት። ለእግዚአብሔር ክብርን ስጡ ይላል። ለእግዚአብሔር ክብርን ስጡ፣ ሐሴት እናድርግ። ሙሽሪት በሕይወቷ በኑሮዋ ያንን ሙሽራ እየጠበቀች ለሙሽራው ክብር መኖር ይጠበቅባታል። የዛሬው ሙሽራ ሊገለጥ ካለው ሙሽራ ምን መማር አለበት? ምን ትምህርት ማግኘት አለበት? የዛሬ ሙሽሮች ሊገለጥ ካለው ሙሽራ ምን መማር አለባቸው? የመጀመሪያው ዮሐንስ የሚጠቅሰው ሙሽራ ቤቱን በፍቅር መምራት አለበት። የቤተ ክርስቲያን ራስ የሆነው ክርስቶስ፣ ሕይወቱን የሰጠው ክርስቶስ እስከ ዛሬ ድረስ ቤተ ክርስቲያንን በፍቅር እየመራት፣ እስከ ዛሬ ድረስ ቤተ ክርስቲያንን በጽድቅ እየመራት፣ እስከ ዛሬ ድረስ ቤተ ክርስቲያንን በታላቁ ፍቅሩ እየመራት። ሁለተኛ ሙሽራው ከታላቁ ሊገለጥ ካለው ከበጉ ከዋና ሰርገኛው ከጌታችን ከኢየሱስ ራሱን ሁለተኛ መማር ያለበት ሁለተኛው ጉዳይ ራሱን ለሙሽሪት ዘውትር መስጠት አለበት። ጳውሎስ በኤፌሶን ጌታችን ቤተ ክርስቲያንን እንዴት እንደወደዳት፣ እንዴት በጽድቅ ራሱን እንደሰጠ አሳልፎ የሰጠ የፊት መጨማደድ ሳይኖር ንጽሕትና ክብሪት እንድትሆን ራሱን ሰጠ። ሙሽራው ለሙሽሪት ዘውትር ራሱን እየሰጠ ታላቁን አዳኙን ዋና ሙሽራውን እስኪቀበል ድረስ መቀጠል አለበት። የዛሬ ሙሽራ ሊገለጥ ካለው ሙሽራ ሁለተኛ መማር ያለበት ራሱን ለሙሽሪት አሳልፎ መስጠት አለበት። ሶስተኛ ሙሽሪቱን ማበረታታት፣ ተስፋ ማስቆረጥ፣ ማድከም ሳይሆን በማንኛው በሕይወት ውጣ ውረድ ሲገቡና ሲወጡ በማንኛውም ሕይወት ኑሮ ገጽታ ሙሽሪትን ማበረታታት። አይዞ ሙሽራይ፣ የኔ ቆንጆ በርቺ፣ ይህም ያልፋል፣ ይሄኛውም ያልፋል፣ አንድ ቀን አዳኛችንን በክብር እንቀበላለን ማለት አለበት። ሙሽራ ዘውትር ለሙሽሪት ራሱን እየሰጠ መቀጠል አለበት። ምስቱን ማበረታታት፣ ምስቱን መደገፍ፣ ምስቱን በበሽታ ጊዜ፣ በደስታ ጊዜ ነገሮች ሲቀያየሩ በሕመም ሰዓት መላ ሰውነታችን እየተቀየረ ሲሄድ፣ ወልዳ ስትደክም ሰውነቷ እያረጀ ቢሄድ፣ መልኳ ውበቷ እየጠፋ ሲሄድ
ተስፋ ማስቆረጥ፣ ማመናጨቅ፣ ትርፍ ነገር ማውራት የለበትም። ለሙሽሪት ሁልጊዜ አበረታች ቋንቋ መናገር። ሌላው አራተኛው ሙሽራው ከታላቁ ሙሽራ የሚማረው ቃል ኪዳንን እስከ መጨረሻው መጠበቅ። ጌታችን እኮ እመጣለሁ ብሎ እኔ ካንተ ጋር ይሆናለሁ ብሎ ከእናንተ ጋር ይሆናለሁ ያለውን የተስፋ ቃልን እስከ ዛሬ ይጠብቃል። እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና ብሏል። አማኑኤል፣ ስንወለድም አማኑኤል፣ ስናድግም አማኑኤል፣ ስንሞትም አማኑኤል። ቃል ኪዳኑን ጠብቆ ቤተ ክርስቲያንን በአየር ሊቀበላት፣ ቤተ ክርስቲያንን ወደ ራሱ ሊወስዳት የገባውን የተስፋ ቃልን እስከ ዛሬ ጠብቋል። የዛሬ ሙሽራ እስከ ዕለት ሞት ድረስ የገባውን ቃል ኪዳን በእውነተኛ መንገድ እየጠበቅ ሙሽሪት በታላቁ ሙሽራ ቀን ሳታፍር ንጉሷን እንድትቀበል ደግፋል። የመጨረሻ የዛሬ ሙሽራ ከዋናው ሙሽራ ከዋናው በግ ሰርግ ሊመጣ ካለው አዳኝ የሚማረው አምስተኛ ጉዳይ ቤቱን ወደ እግዚአብሔር ክብር መምራት አለበት። ቁጥር 7 እንደዚህ ነው የሚለው፣ ክብርን ስጡ፣ ሐሴት አድርጉ። ሊገለጥ ላለው ሙሽራ ክብር ቤቱን ማስተዳደር፣ ለክብሩ ማኖር። ሐሳቤን ሳጠቃልል የበጉ ሰርግ ጥሪ የደረሳችሁ ቅዱሳን ዛሬ በዛሬው ቦታ እግዚአብሔርን ቃል የምትሰሙ የዛሬ ሰርገኞች፣ ሚዜዎች፣ ታዳሚዎች፣ ያገባችሁ ያላገባችሁ፣ በትዳር ውስጥ ረጅም ጊዜ የቆያችሁ ቅዱሳን አባቶች፣ እናቶች ከበጉ ሰርግ ከሚመጣው ከሙሽራው ሰርግ እንዳናጣችሁ ሕይወታችሁን፣ ኑሯችሁን፣ ቤታችሁን ከዋናው ሙሽራው ሕይወት በመማር በጽድቅ ሕይወት በመኖር እርስ በርስ በፍቅር በመመላለስ የእግዚአብሔርን መንግሥት እያስፋፋን በዚህ ምድር እንድንቆይ ጌታችን እግዚአብሔር ይርዳን። ይህን ክፍል በድጋሚ በማንበብ አጠቃልላለሁ። የበጉ ሰርግ ስለደረሰ የእርሱ ሙሽራ ራሷን ስላዘጋጀች ሐሴት እናድርግ፣ ደስም ይበለን፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን ጽድቅ ሥራ ነው። መልአኩም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። የዛሬ ሙሽሮች ሊመጣ ካለው ሙሽራ እንማር። ሙሽራችን ቃሉን የጠበቀ ራሱን የሰጠ ሙሽራችን ስለኛ የሞተ ሙሽራችን ስለኛ የተሰቀለ ነውና በዚህ መርሆ እንድንኖር ጸጋው ይብዛልን። አሜን።